ጽንሱ ማህፀን ውስጥ እያለ ወደ አየር ቱቦ ፊኛ በማስገባት በህይወት እንዲቆይ የሚደረግ ሰርጀሪ አለ። ሰላም፣ ዶክተር ብሩክ እባላለሁ። ህክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። ቀዶ ጥገናው ፌቶስኮፒክ ኢንዶትራኪያል ኦክሉዥን ሲባል ከ27 እስከ 29 ሳምንት ያሉ ጽንሶች ላይ የሚሰራ ነው። በመጀመሪያም የእናትየውን ሆድ ሳይከፍቱት በትንሽዬ ቀዳዳ ብቻ ቀጭን የሆነ ቱቦ ወደ ህፃኑ የአየር ቱቦ ያስገባሉ። እዛው እያሉም ፊኛ የሚመስል ነገር በመንፋት የአየር ቱቦውን ይዘጉታል። ምክንያቱ ደግሞ ሆድና ደረትን የሚለየው ዳያፍራም የሚባለው ጡንቻ በተፈጥሮ ክፍተት ሲኖረው ወይንም ኮንጄኒታል ዳያፍራማቲክ ሄርኒያ ሲኖር ነው። የዛኔ የሆድ አካላት ሾልከው በመግባት ሳምባውን ይጫኑታል፣ ያጨናንቁታል፣ እንዳያድግም ያደርጉታል። ሐኪሞች ያስገቡት ቱቦ ግን የአየር ቱቦውን ሙሉ በሙሉ ስለዘጋው ሳምባ ውስጥ ያለው ፈሳሽ አይወጣም። ስለዚህም ሳምባው ላይ ጫና እያሳደረ የገቡትን የሆድ ክፍሎች ይገፋቸዋል። ሳምባውም በአግባቡ ያድጋል። ከዛም ህፃኑ ከመወለዱ በፊት ፊኛውን ያወጡታል። ከተወለደም በኋላ በአግባቡ ይተነፍሳል ማለት ነው። ይህ ቀዶ ጥገና ግን የራሱ ሪስክ አለው። የእናትየውን የእንሽርት ውሃ እንዲፈስ አድርጎ ምጥ ያለ ጊዜው እንዲጀምር ሊያደርግ ይችላል። በተጨማሪም ፊኛውን በሚያወጡበት ጊዜ ትንሽም ብትሆን ሐኪሞች ከተሳሳቱ የህፃኑን የአየር ቱቦ ሊጎዳና ህፃኑን ሊያሳጣ ስለሚችል በጥንቃቄ የሚሰራ ቀዶ ጥገና ነው። ሐሳባችሁን በኮሜንት አስቀምጡ። ላይክ እና ፎሎ ማድረግ እንዳይረሳ።